ቆይ ይቅርታ፣ ለዛሬ ጋቢና ሆኜ መሄድ እችላለሁ ካላስቸገርኩሽ? አዎ ገቢ ትችያለሽ። አመሰግናለሁ። ወይ ስለ ካፒቴን ነሲብ እስከነጭራሹ ረሳሁት እኮ። እዚህ ድረስ መጥቻ አላዋራሁትም። ታውቂዋለሽ እንዴ? ለመጀመሪያ ጊዜ እዚህ ይዛኝ የመጣችው እሷ ናት። በጣም የሚያምር ቦታ ነው። ፔሊንን እስካሁን አልወሰድካትም እንዴ? አይ አሳ ብቻ ነው የጠመድ ነው። ለነገሩ ሞቅ ያለ አየር ሲኖር ድጋሚ ተመልሰን መሄድ እንችላለን። ወይ ፔሊን ብታዩ በጣም ነው የምትወጂው። ጥርት ያለ ቦታ ነው። በጣም የሚያምር ውቅያኖስ ነው። ተፈጥሮን በጣም ነው የምታደንቂው። በነገራችን ላይ ሲና መዋኘት የተለማመደው እዛ ሀይቅ ውስጥ ነው። በጣም ያስቅ ነበር። አቤት እዛ ያሳለፍነው ትዝታ አልረሳሁትም። እባክሽን ተይ ያለፈውን አናንሳው እስኪ። እሺ ምንም ነገር አልልም፣ አትፍራ። እዛ ሀይቅ ላይ የተፈጠረ ነገር አለ እንዴ? እዛ ሀይቅ ውስጥ ምን ሊያደርጉ ይችላሉ? ምሽት ላይ ማንም ሳይኖር የሆነ ነገር አድርገው ሊሆን ይችላል እንዴ? ላብድ ነው። ውይ ውዴ። አይ ጓደኛሞች። በነገራችን ላይ የአክስቴ መሊሃን ስልክ እያነሳህላት ስላልሆነ በጣም ተጨንቃለች። ስለ እሷ ምንም አታንሽብኝ ሩዝ ጋር። በጣም ተናድጄባታለሁ። አክስቴ መሊሃን? እሷንም ታውቃታለች? በስሟ ሁሉ ነው የምትጠራት። ለሁሉም ሰው አክስት ናት፣ ግን ለኔ ብቻ ነው የምትደርሰው ማለት ነው። እኔን ስታየኝ አክስቴ መሊሃ እንዴት እንደሆነች ብታያት በጣም ነበር የተደሰተችው። ብዙ አትጨነቂ፣ ለኔ ብቻ ናት መጥፎ። በጣም ናፍቂያት ነበር። ለነገሩ እኔም ናፍቃኛለች። ስለዚህ ወደ ህንድ ያዣትና ሂጃ፣ ምኞትሽ ይሳካልሽ ነበር። አዎ በጣም ነው የምትናፍቂያት። ልክ ነሽ። ለእሷ ለየት ያለች ሰው ነሽ። ለየት ያለች ጄዳ አልነበረችም እንዴ? ቆይቺ ሩዝ ጋር ከየት ነው የመጣችው? ለየት ያለች ማለት ምን ለማለት ፈልጎ ነው? ሳስበው ብዙ ተያይተው እንኳን አያውቁም። የሚገርመው ነገር ሁሉም እናቶች ልጆቻቸው እንደኔ አይነት ሴት እንዲያገቡ ነው የሚፈልጉት። ግን ደግሞ የሱ እናት አትወደኝም። መሊያ እንዴት ነው ሩዝ ጋር ነው የወደደቻት? አንድ አይነት ህንጻ ላይ ነው እንደምትኖሩት? እንደውም አንድ አይነት ቤት ውስጥ ነበር። ማለቴ ሩዝ ጋር እኔ ቤት ውስጥ ነበር የምትኖረው። ከዛ ስትሄድ ነው የወሰድኩት። ግን አንዳንድ ጊዜ ወደ ቱርክ ስትመጣ እዚህ ነው የምታርፈው። እና ቤቱ የሁላችንም ነው ማለት ነው። እንዴት ደስ ይላል። በዛ ላይ የሆቴል ወጪሽን ታተርፊያለሽ። ለነገሩ ለትንሽ ጊዜ ነው የምትቆየው አይደል? አዎ ግን በአሁኑ እንደሱ አይደለም ሲናን። በነገራችን ላይ ሆቴል ነው ያረፍኩት እና እቄ በጠቅላላ እዛ ነው ያለው። እሱም እንደውም ምርጥ ነው። ጥሩ ነገር ነው ማለቴ። ጓደኛሞች ብትሆኑም አንድ አይነት ቤት ውስጥ መኖር ትንሽ ይከብዳል። ያው ለነጻነቱ ብዬ ነው። ገንዘብ ችግር የለውም። የገንዘቡን ነገር ተይው። እኔም በሆነ የማደርገው ነው። አይሆንም፣ በፍጹም እንደዛም አይሆንም። ሆቴሉን ከየት አመጣሽው እንዴ? መጀመሪያው ለምን እዚህ አልመጣሽም? እኔ እንጃ፣ በአሁኑ አላደረኩትም። ማለቴ ምን ማለት ፈልገሽ ነው? ቁልፍ አለሽ። እኔ እንኳን ባልኖር ከፍተሽ መግባት ትችያለሽ። ለዛሬ እዚህ ታድሪያለሽ፣ ግን ነገ በጠዋት እቃሽን ጠቅለሽ ወደዚህ ትመጫለሽ። መዝገቡ ተዘግቷል። እሺ፣ ያለበለዚያ እንጣላለን። እሺ፣ ለነገሩ አንተ ሌላ ምን ልልህ እችላለሁ? ለማንኛውም አሁን በጣም ደክሞኛል፣ ብተኛ ይሻላል። ደህና ደሪ ፔሊን። ደህና ደሪ። አመሰግናለሁ። ለምን? ስለ ሁሉም ነገር። በመጀመሪያ ደረጃ በራስሽ ጥረት ስለ ጄዳ እውነቱን እንዳያርክሽኝ። ዛሬ ብቻዬን እንደሆነ አልተውሽኝም። ሌላው ደግሞ ጥሩ ትዝታዎች ብቻ እንዲኖሩኝ ስለሞከርሽ አመሰግናለሁ። እመኝ፣ እኔም የተቻለኝን ሁሉ አደርጋለሁ። አሁንም እያደረክ ነው። ማለቴ ዛሬ በጣም ደስ የሚል ጊዜ ነበረን። አመሰግናለሁ። ሲናን፣ ወንድሜ ነሲብ እንዴት እዚህ መጣ? አንድ ነገር ይዤ ልመጥቻለሁ። ሰላም። ለረጅም ጊዜ አስቀምጨው ነበር፣ ግን እንካ። ምንድን ነው ይሄ ወንድሜ? ገንዘብ ነው፣ መልሰው ሰጡኝ። አልገባኝም። ይሄ የኔ ገንዘብ ነው ወይስ ያንተ ገንዘብ ነው ወንድሜ? አልገባኝም። የኔ እንዴት ሊሆን ይችላል ሲናን? ታውቃለህ፣ ምንም ነገር አልሰራሁበትም።
ይሄ ሁሉ ያንተ ነው ሲናን። ግን ትንሽ ጎሏል ወንድሜ። ለእህትህ የእጅ አምባር ገዝቼላታለሁ። ለአንተ ደግሞ ሰዓት። እሱ ያረከው ሰዓት ኦሪጂናል ሰዓት ነው። እሱም በደንብ አውቃለሁ። ለማንኛውም ልሂድ። በሉ መልካም ምሽት ወንድሜ ነሲብ። አመሰግናለሁ። ስለዚህ ይሄ የጄዳን ችግር ይፈታዋል ማለት ነው አይደል? ሌላ አዲስ ነገር ይዛ ካልመጣች ነገውን እንጥራትና ገንዘቧን እንሰጣታለን። ከዛ ወረቀቱን እንፈርማለን።